የሀገሬ ልጆች ብዙ ጊዜ ልጅ አብዝቶ መውለድን ከሚቃወሙ ሴቶች አንዷ እኔ ነኝ። ያ ማለት ግን ልጆችን ስለምጠላ አይደለም፣ ልጆች እንዲጎዱ ስለማልፈልግ ነው። ብዙ ጊዜ እንደነገርኳችሁ እኔ የልጅነት ሆቢዬ ምን አይነት ትምህርት ብማር፣ በምን ብመረቅ፣ ምን አይነት ንግድ ብነግድ ሀብታም እንደምሆን፣ ምን አይነት ስራ ሰርቼ አባቴን መርዳት እንደምችል፣ ምን አይነት ስራ ብሰራ የምንፈልገውን አይነት የቤት እቃ መግዛት እንደምችል፣ ምን አይነት ስራ ብሰራ በቃ ቤታችን ሙሉ ሆኖ አባቴ በቃ ቀብረር ብሎ እንደሚኖር እንዴት አኖረዋለሁ፣ እንዴት እኔ ምንም ሳይቸግረኝ መኖር እችላለሁ እያልኩኝ እንደ ልጅ እንደ ወጣት ማደግ ሲገባኝ በ30 አመቴ በ25 አመቴ ማሰብ ያለብኝን ሀሳብ እኔ ከ10 አመቴ ነፍሴን ካወቅኩት ጀምሬ የሆነ ጎዶሎ ሳይ እኔ ሳድግ ምን ሰርቼ ምን ብዬ እያልኩ ነው ያደግኩት። እኛ የምንወልዳቸው ልጆች እንደዛ እያሰቡ እንዲያድጉ ስለማልፈልግ ነው። ልጅ እንደ ልጅ ማደግ አለበት። ልጅ እንደ ልጅ ያለ ሀሳብ ለትምህርቱ ብቻ እያሰበ ስለ ትምህርቱ ብቻ እያሰበ ማደግ አለበት ብዬ ስለማስብ ነው። እናትና አባት ምግቡን፣ አክቲቪቲውን፣ ልብሱን፣ ሁሉ ነገሩን አሟልተው ልጅ ግን ስለ ትምህርቱና ከትምህርት በኋላ ስላለው አክቲቪቲ ከአክቲቪቲው በኋላ ደግሞ ስለሚጫወተው ጨዋታ እንዲያስብ እንጂ ቁጭ ብሎ የእናት የአባቱን ጎዶሎ እንዲቋጥር እንዲፈታ ስለማልፈልግ ነው። ያም ሆኖ ግን በምንም አይነት ሁኔታ ብትሆኑ ግዴላችሁ የሀገሬ ልጆች ቢያንስ አንድ ልጅ ወይ ሁለት ልጅ ለላም ቀንድ አይከብዳት። ሁለት አይን ነው ያለን አይደለ? ሁለት እጅ ነው ያለን። በግራ እጅና በቀኝ እጃችን የምንይዛቸው ቢያንስ በትንሹ ሁለት ልጅ ውለዱ። አያችሁ፣ ልጅ ሲኖራችሁ ብቸኝነት ጊዜ ያበቃል። እግዚአብሔርን ነው የምላችሁ፣ የብቸኝነት ጊዜ ያበቃል። የምታወሩት እኔ በአሁን ሰዓት የምፈልገው ዝርግፍ ማረግባቸው፣ በተለይ ትንሿ ገና ስለሆነች ያው ስቴፕ መጠበቅ አለብን። ትልቋ አሁን ስለደረሰች የምፈልገውን ነገር ዝርግፍ ማረግባት ልጅ አገኝቻለሁ። አያችሁ፣ የሆዴን ለምን የሆዴን በቃ ለማንም የማይነገር በቃ በእኔና በመድኃኔዓለም መካከል ብቻ መቅረት አለበት ብዬ የማስበውን በሙሉ ለልጄ እነግራታለሁ። ምክንያቱም ልጄ ከሆዴ ነው የወጣችው፣ የሆዴን እነግራታለሁ። ከዛ ልጄም ደግሞ ጓደኛ ብትሆን ጀጅ ታደርገኛለች፣ ዘመድ ብትሆን ዞሮ ያማኛል፣ እንደዛ ቢሆን እንደዚህ ያደርገኛል ብላ የምታስበውን የሆዷን ትነግረኛለች። ምክንያቱም ከሆዴ ነው የወጣችው። የሆድሽን የአንጀትሽን እንድታወሪ፣ የልብሽን እንድታወሪ፣ የሆድሽን እንድታወሪ ከአንጀትሽ የወጣ የራስሽ ልጅ ያስፈልግሻል። ማርያምን የኢትዮጵያ 120 ሚሊዮን ነን አይደለ? አሁን 120 ምናምን ሚሊዮን። እኔ ብቻዬን ከልጆቼ ጋር 120 ሚሊዮን ይሆንኩ ነው የሚመስለኝ። እግዚአብሔርን ነው የምላችሁ። የሰው ጋጋታ ምን ዋጋ አለው? እኔ ለማንም ኢቭን ለልጆቼ ራሱ የምመኝላቸው እመቤቴን የተባረከ ከአንጀት የወጣ ከማህፀን የወጣ ልጅ በቃ የሆነ ነገር ነው ማማዬ እንደዚህ እኮ ነው አይደለማ እንደዚህ ነው ብሎ ተከራክሯችሁ ስቃችሁ ተሳስቃችሁ የተሻለውን ሀሳብ አጽድቃችሁ የሆነ በቃ የልባችሁን የምታወሩት እንደ እናት የተሳሳተን ነገር የምታረሙት እንደ ልጅ የተሳሳትሽውን የምታርፍሽ ነው። እንደዛ እኮ አይደለም ታዲያ እንደዚህ የሚላችሁ እግዚአብሔርን ልጅ ውለዱ፣ አታብዙ። ቅድም ያልኳችሁ ኃላፊነት የማይኖርባቸው ከሆነ እግዚአብሔርን ልጅ ውለዱ። ልጅ ማለት የማያከስር ንግድ በዚች ምድር ላይ ልጅ ነው። እግዚአብሔርን ትዳር አንዳንዴ ያከስርሻል፣ እንዳሰብነው አይሆንም። እፋታለሁ ስላልሽ አትፋችም፣ አልፋታም ስላልሽ ብቻ አትፋችም። ትዳር በሁለት ሰዎች ስምምነት የሚዘልቅ ኮንትራት ነው። እውነቱ ይሄ ነው። አንደኛው ሰው ኮንትራቱን ካፈረሰ ነው። 80 እንቅደጀ
ፈትቼሻለሁ ካለሽ ፈትቼሻለሁ ነው። በሙስሊም ብቻሽን የምታረጊው ነገር የለም። በቃ ካልፈልግ ታስገድጀዋለሽ። ፈታሁሽ ካለሽ ፈታሁሽ ነው። እንደ ትዝ ስልህና በቃ ሂድና አግባ። ግን ትዝ ስልህና ካላልሽ በስተቀር አይሆንም። አንቺ ስላልሽ ብቻ ወይ እሱ ስላለ አንተ ስላልክ ብቻ አይሆንም። ትዳር በሁለት ሰዎች ስምምነት የሚቀጥልም የሚቋረጥም ኮንትራት ነው። ያ ማለት ኪሳራ አለው። የገነባሹ ይፈርሳል። ልጅ ግን የማያከስር ንግድ በዚች ምድር ላይ ልጅ ነው። እኔ በዚች ምድር ላይ መቅዲ በጣም ትልቅ ያተረፍሽው ካፒታል ምንድን ነው ካላችሁኝ፣ ልጅ። ልጄ ስትደርስ የልቤ እማወራው ሰው ፍለጋ አቆምኩ። ልጄ ስትደርስ በሬን ዝግት አድርጌ አንተ ምን አልክ የኔ ጌታ ብዬ እየጌ ማለት አቆምኩኝ። ልጄ ጋር አወራለሁ፣ በጋራ እንፈታለን። ጊዜው እየሄደ ሲመጣ አልፈራም። ለምን የኔ ጊዜ ሲሄድ ልጄ ደግሞ እያደገች ልጆቼ እያደጉ እንደሆነ ተሰማኝ። እስከዛሬ ብቻዬን ነበርኩኝ። አሁን ደግሞ ለሶስት ነው አብረን የምንታገለው። እስከዛሬ አንድ ጉልበት ነበረ፣ አሁን ደግሞ ሶስት ጉልበት። ከአንድ ብርቱ ሁለት መድኃኒቱ ሶስት መድኃኒቱ እንሆናለን ማለት ነው። ብቻዬን ታግሎ ያልጣለኝ ዓለም ከሶስት ልጆቼ ጋር ከሁለት ልጆቼ ጋር ከኔ ጋር ሶስት ሆነን በምንም ተአምር አይጥለንም ካለ መድኃኒዓለም ማለት ነው። ሰው የዛሬው ምክሬ ነገሮችን አይታርጋችሁ። እድሜያችሁ 25 ዓመት አካባቢ ከደረሰ እዛ ድረስ ምንም እንትን ከሌለ ቢያንስ 30 እስከሚሞላ ድረስ ቤትም ቤት ብላችሁ ቢያንስ ልውለድ በሉ። በምንም በቃ ብቻችሁንም ሆናችሁ ትለፋላችሁ፣ ልጅም ወልዳችሁ ትለፋላችሁ። ያው ነው። ስለዚህ አረብ ሀገር ካልሆናችሁ፣ ማዳም ቤት ካልሆናችሁ፣ የሰው ቤት ሰራተኛ ካልሆናችሁ በስተቀር ኑሮ እየኖራችሁ እኔ ውለዱ ነው የምላችሁ። እና እግዚአብሔር ግን ለሰው ልጅ ትቶ የማይሄድ ብቸኛ ዘመድ የማይቀየማችሁ አይ ያማማ እኮ በቃ ምናምን ብሎ የሚያልፋችሁ ብቸኛ ዘመድ ልጅ መስጠቱ ግን እግዚአብሔር እጅግ በጣም ድንቅ ነው። አለበለዚያማ አንዳንድ ሰዎች እኮ ልጅ ባይኖራችሁ የራሳችሁ ሰው ባይኖራችሁ መስጠት ስታቆሙ ይረሷችኋል። ማድረግ ስታቆሙ ይረሷችኋል። ተሳስተው እንደዚህ አድርጋልኛለች፣ ለኔ 1 አመት 2 አመት 3 አመት መስዋዕት ከፍላልኛለች፣ ስለኔ ይኖራለች፣ ስለኔ እንቅልፍ አጣለች ብለው አያስታውሷችሁ። ከአንድ ማህፀን ከአንድ እናት የአንድ እናት ጡት ጠብታችሁ የአንድ እናት እትብት ተካፍላችሁ የእናታችሁ የአባታችሁ ልጅ የሆነ ሰው መስዋዕት ከፍላችሁለት መስዋዕት መክፈል ስታቆሙ ይረሳችኋል። ከአንድ ማህፀን መውጣት ሳይሆን ከማህፀንሽ የወጣው ልጅ ግን አይረሳሽም። የኔ እናት ለዚህ ያደረሰችኝ እናቴ ናት። እንዴ እድሜ ለእናቴ እናቴ ናታ፣ እናቴ ናት እንደዚህ ያደረገችኝ፣ ማሚ ናት እንደዚህ ያደረገችኝ፣ እድሜ ለማሚ ይላችኋል። እግዚአብሔር ልጅ ይስጣችሁ። እግዚአብሔርን እኔ ለማንም እናቶች እንትን እምለው በሲቃይ የማያድግ ያንቺ ችግር ቸነፈር ምናምን እንትን ሳይሆን ስለ ትምህርቱና ትምህርቱ ብቻ እያሰበ የሚኖር እንደዛ አድርገሽ ልታሳድጊው የምትችይው ልጅ እግዚአብሔር ይስጥሽ፣ እግዚአብሔር ይስጣችሁ ነው የምላችሁ። መቅደስ የአፈሻ ማሞ ልጅ ነኝ፣ ኢትዮ ጃጎ ነኝ። ያ ይሄንን ነው ለመላው የኢትዮጵያ ወንዶች ሴቶች ልመክራችሁ የምችለው። ምክንያቱም አይኖ ድሮም እኔ ሰውን በመደገፍ አላምንም። ባይዘወይ ሰው አልደገፍም። እኔ ከሌ አለልኝ በቃ እኔ ከሌ ካጣሁኝ ሞታለሁ ወይ ከሌ አለልኝ የምለው ሰው ድሮም አልነበረኝም፣ ወደፊትም አይኖረኝም። ልጆቼ ግን አሉልኝ እላለሁ። ልጆቼ ባይኖርስ ብላችሁ ከጠየቃችሁ ምንም እንደ መሃኖቹ እኖራለሁ። መሃን እንጂ በልቶታል አልበላውም። ግን ካሉ ደግሞ ልጅ እያለ አሻግሬ ሌላ ሰው አላይም ልላችሁ ፈልጌ ነው። ውለዱ። ስትወልዱ እግዚአብሔር የተባረከ ልጅ ያድርግላችሁ። ልጆቼ ደግሞ በጣም ወዳችኋለሁ። እግዚአብሔር ይባርካችሁ። በተለይ አንቺ አይጥ ቱርኳ በጣም ነው የምወድሽ።
ባይ